ሃይ የዩቲዩብ ተመልካቾቼ እንዴት ሰነበታችሁ? ሰላማችሁ ይብዛ፣ ጤናችሁ ይጠበቅ። ዛሬ የምንመለከተው የሞባይል ስልካችንን ተጠቅመን እንዴት መኪናችንን መቆጣጠር እንችላለን የሚል ነው። ወደዛ ከመሄዳችን በፊት እንዴት ነው የሚሰራው? እንዴት የኛን መኪናስ ሊለይ ይችላል? በመተግበሪያችንና በመኪናችን መካከል ያለው ግንኙነት ኢንተርሰፕት አይደረግም ወይ? ደህንነቱ የተጠበቀ ነው ወይ? እንዴትስ ኮኔክት ማድረግ እንችላለን? ኮኔክት ካደረግንስ በኋላ ምን አገልግሎቶችን እናገኛለን የሚለውን እንመለከታለን። ይህን አገልግሎት ለማግኘት ማረጋገጥ ያለብን ነገር አለ። መጀመሪያ አንደኛ መኪናችን ለዚህ አገልግሎት ተስማሚ ነው ወይ? ሁለተኛ ስማርትፎን እንደ መኪናችን አይነት አፑን መጫን ከአንድሮይድ ወይም ከአይኦኤስ መጫን ያስፈልገናል። ሌላው በመኪናችን አምራች የተመዘገበ አካውንት ወይም መለያ ያስፈልገናል። ሌላው መጨረሻ ላይ የሞባይል ዳታ ኔትወርክ ነው የሚያስፈልገን በዛ ኮሙኒኬት ስለሚያደርግ ማለት ነው። ይህ የመኪና የርቀት መቆጣጠሪያ የሚሰራው የመኪናችንን የተለየ መለያ ቁጥር እና አካውንታችንን ይዞ ነው። ይህ የመኪናችን የተለየ መለያ ቁጥር ቫይን ይባላል። ቬሂክል አይደንቲፊኬሽን ነምበር ወይንም ደግሞ ፍሬም ነምበር ወይም ቻሲስ ነምበር ይባላል። 17 ዲጂት ነው። ከዚህ በኋላ ቫይን እያልኩ የምጠራው የመኪናችንን መለያ ቁጥር ነው ማለት ነው። ቫይንን በመጠቀም ሚስጥራዊ ግንኙነት ከመተግበሪያችን ጋር በማድረግ የኛን መኪና ለይቶ ኮኔክሽን ይፈጥራል። ከዛ በሩቅ ያሉ አገልግሎቶችን እንዲቀርቡ ያደርጋል ማለት ነው። መኪናችንን ለሪሞት ኮኔክት ስንመዘገብ ቫይን መስጠት ያስፈልጋል። ቫይን ያው እንደነገርኳችሁ ለመኪናችን ብቸኛ የሆነ መለያ ቁጥር ነው። እንዲሁም መኪናችን የተሰራበት ሞዴሉን የተሰራበትን ዓመተ ምህረቱን ይለያል። እነዚህ መረጃዎች በመኪናው አምራች ካምፓኒ ዳታቤዝ ውስጥ የመረጃ ቋት ውስጥ በሚስጥር የተያዙ ናቸው። ላይ ያለው መተግበሪያና መኪናችንን ኮኔክት ለማድረግ ይሄ የተጫነው አፕ ሚስጥራዊ ግንኙነት ከካምፓኒው ሰርቨር ጋር የሞባይል ስልካችንን ዳታ በመጠቀም ይመሰርታል። ይህ ግንኙነት በካምፓኒው መለያ ቁጥር ቅድም ያልነው እና ቫይን ቁጥር ጋር ይረጋገጣል። ከዛ መተግበሪያው ከመኪናችን ቴሌማቲክስ ስርዓት ጋር ይገናኛል ማለት ነው። ይሄ ሁሉ የሚያልቀው ሎጊን ላይ ነው። ልክ ዩዘር ኔም እና ፓስወርዳችንን አስገብተን ሎጊን ስናደርግ ተሰርቶ የሚያልቅ ጉዳይ ነው። ቀጥሎ የምንመለከተው ግንኙነቱ ከተመሰረተ በኋላ ምን አገልግሎቶች እናገኛለን ነው። የመጀመሪያ ኢንተርፌስ ላይ ኪሎሜትሩን የሄድነውን የባትሪ ወይንም ደግሞ የነዳጅ ያለንን የቀረንን ምን ያህል ማይል እንደሄድን ነው የሚያሳየን። አሁን እዚህ ጋር ሰውየው ስታርት ስቶፕ የምትብለው መሃል ላይ ያለችዋን ስታርት አድርጎታል። ባይ ዲፎልት BYD መኪና ላይ የማይቻለው እነዚህ ቶዮታ ምናምን ላይ 10 ደቂቃ ነው የሚለው። አሁን አጠፋው ሲነካው ሪሞት ሎክ እና አንሎክን እናያለን። ሪሞት እንዴት ኢንጂን እንደምናስነሳና እንደምናስቆም አይተናል። ሪሞት አንሎክ እና ሎክ እንደዚህ ግራና ቀኝ አሉ። ከዛ ኢንፎርሜሽኑንም ይሰጣል። መኪናው ዝግ ነው አይደለም፣ አንሎክ ከሆነ አንሎክ መሆኑን ያሳየናል። ስታተሱን እዚህ ጋር ገብተን ስናይ አንሎክድ ነው ድራይቨር ሳይድ ሬር ምናምን ፓሴንጀር ሳይድ አዘር ሁድ የሚለው የፊት ክዳናችን የኋላ ኮፈናችን ያለበትን ስታተስ እዚህ ጋር ያሳየናል። ስታተስ እንለው እሱን ካየን በኋላ ዘግተን እንወጣለን። ኤክስን በመጫን እንዘጋና ወደ ነበርንበት እንመለሳለን። አሁን ሪሞትሊ ሎክን ደግሞ እናያለን። ሎክ ካደረገ በኋላ ሄደን ስታተሳችንን አሁንም ስናይ ያሳየናል። ፕሬዝ ኤንድ ሆልድ ሎክን ነካው፣ ሎክድ ሆኗል። ይሄ እንደየመኪናው አይነት ይለያያል። ፊቸሩ እንዴት እንደሚያሳየን እዛውም የሚያሳዩ መኪኖች አሉ እዛው ላይ። አሁን ቅድም አንሎክ የሚሉት ድራይቨር ሳይድ ፓሴንጀር ሳይድ ሁሉም ሎክድ ሆኗል። ይሄንን ቼክ እናደርጋለን። ሁለት ነገሮችን አየን። ሌላው ገስት ድራይቨር ነው። ይሄ ለሰው መኪናችንን በውሰት በምንሰጥበት ጊዜ የሚሄድበትን ኪሎ ሜትር፣ ስፒድ ሊሚቱን፣ ሰዓቱን የምናስተካክልበት ቦታ ነው። ገስት ድራይቨር ሴቲንግ ላይ ገብተን ከዛ እስከ 5 ድራይቨሮችን ሴት ማድረግ እንችላለን። በተለያየ ጊዜ የሚይዙትን የሚሄዱበትን ቦታ ሞልተን እናስተካክላለን። ይሄንን ኢኔብል ካደረግን በኋላ ወደ ሴቲንግ ነው የምንገባው። ኢኔብል አደረገው። ሴት አፕ ድራይቨር ከርፊው ከምን ሰዓት እስከ ስንት ሰዓት ድረስ መኪናውን መንዳት እንዳለበት ሴት የምናደርግበት ቦታ ነው። ስፒድ ሊሚቱን ከሆነ አሁን እዚህ ጋር 60 ማይል ፐር አወር ነው። ከዛ በላይ ወይንም ከዛ በታች እንደዚህ ሴት እናደርጋለን።
ምን ያህል መሄድ እንደ ማክሲመም ስፒዱን ሴት እናደርጋለን። ሴት ሊሚት ብለን እንወጣለን። ከርፊውን ሰዓቱን እንደዚሁ እናደርጋለን። ሌላ ቶታል ማይልስ ነው። ለምሳሌ ሄዶ የሚመለስበት ቦታ 20 ኪሎ ሜትር ከሆነ 25 ኪሎ ሜትር ድረስ ሴት እናደርግለታለን ደርሶ እስኪመለስ ድረስ። ከዛ ውጪ እስከሄደ ለኛ ምልክት ይሰጠናል። ሌላ ነገር ምንድነው ሴት የምናደርገው ቶታል ታይም አለ። ገስቱን ኢኔብል እናደርገዋለን የምንሰጠው። ከዛ በዚህ መሰረት ብቻ ነው ሊነዳ የሚችለው። ሌላው መኪናችንን መፈለግ ነው የሚሰራልን። ፓርኪንግ ሎት ውስጥ ወይንም ደግሞ የሚሆን የማናውቀው ከተማ ውስጥ ሄደን መኪናችንን አቁመን ያቆምንበት ቦታ ከጠፋብን ይሄንን ማፕ እዚህ ጋር ገብተን ፋይንድ ካር የሚለው ውስጥ የእቺ የመኪና ምልክት አለች ከላይ። የአሮ የናቪጌሽን ነው። ልክ መኪናችንን ስንነካ ያለበትን ቦታ ፓዙን ያሳየናል ማለት ነው። ፓዙን ሲያሳየን ፓዙን ተከትለን መኪናችን ወዳለበት ቦታ እንሄዳለን፣ እናገኘዋለን ማለት ነው።